በቶዮታ ፕራዶ ጀርባ ላይ ያሉት እነዚህ ቲኤክስ፣ ቲኤክስኤል፣ ቪኤክስ፣ ቪኤክስኤል እና ሌሎችም ጽሁፎች ምንድነው የሚገልጹት? በዋናነት እንደ ማንኛውም ሞዴል የትሪም ሌቭሎቹን አይነቶች ሲነግሩን፣ ግን በተጨማሪ ለምን ሀገር ማርኬት እንደተሰሩና ከየት እንደሚመጡ ይገልጻሉ። ለምሳሌ ለዛሬ እነዚህን አራተኛ ጄኔሬሽኖች የሆኑትንና ከ2009 እስከ 2023 ድረስ የተመረቱትን ፕራዶዎች በምናይበት ጊዜ የሌሎቹን የሎካሎችን አሴምብል ሳይጨምር አራት የማርኬቲንግ ቦታዎች ሲኖራቸው ከአራቱ ግን ሀገራችን ብዛት የሚገቡት ከሶስቱ ቦታዎች ነው። እነሱም ከጃፓን፣ ከሳውዝ አፍሪካ እና ከአውስትራሊያ ናቸው። ከጃፓን የሚመጡት አራት ቫሪያንቶች ሲኖራቸው እነሱም ቲኤክስ፣ ቲኤክስኤል፣ ቲዜድ እና ቲዜድጂ ናቸው። ቲዜድ እና ቲዜድጂ ሀገራችን ላይ ስለሌሉ ቲኤክስን እና ቲኤክስኤልን እኔ ቲኤክስ ባለ 2.7 ሊትር የሆነ 2TR የሚባል የቤንዚን ሞተር ሲገጠምለት ባለ 7 ሲተር ነው። ቲኤክስኤል ደግሞ ባለ 2.8 ሊትር 1GD የሚባል ሞተር ሲገጠምለት ባለ 5 ሲተር ነው። ከሳውዝ አፍሪካ የሚገቡት ደግሞ በሶስት አይነት አማራጮች ብቻ ሲሆኑ እነሱም ቲኤክስ፣ ቪኤክስ እና ቪኤክስኤል ናቸው። እነዚህ ከሌሎቹ አንጻር ዝቅተኛ የሚባል ዋጋ ነው ያላቸው ምክንያቱም አፍሪካ ስታንዳርድ ስለሆኑ። እናም ቲኤክስ እና ቪኤክስ በብዛት የ1KD 3000cc ሞተር ሲገጠምላቸው፣ ቪኤክስኤል ደግሞ ባለ 4000cc የ1GR ቤንዚን V6 ሞተር ተገጥሞለታል። ከአውስትራሊያ የሚመጡት ደግሞ ጂኤክስ፣ ጂኤክስኤል፣ አልቲቲዩድ፣ ቪኤክስ እና ካካዱ ናቸው። እዚህ ያሉት ግን ጂኤክስ እና ቪኤክስ ስለሆኑ እነሱን እኔ ጂኤክስ ብዛት የ1GD ባለ 2.8 ሊትር ሞተር ሲገጠምላቸው የስፔር ጎማቸውን ከስር ሳይሆን የኋላው ቴልጌት ላይ ነው የሚያስቀምጡት። ምክንያቱም እነዚህ መኪኖች ብዛት እንደ ዩኤን ያሉ ድርጅቶች ስለሚጠቀሟቸው ረጃጅም መንገዶችን እንዲጓዙ ከስር በጎማው ማስቀመጫው ቦታ ፋንታ ሁለተኛ የነዳጅ ታንክ ስለሚገጥሙላቸው ነው። እናም እስከ 150 ሊትር ድረስ ነዳጅ የመያዝ አቅም አላቸው። ቪኤክስ ደግሞ በ1GR እና በ1GD እንዲሁም በሌሎች የሞተር አማራጭ ሲኖረው በሁሉም ላይ በአውቶማቲክ ትራንስሚሽን አማራጭ ብቻ ነው የሚገኘው። ቀጣይ እንድሰራላችሁ የምትፈልጉትን ነገር በኮመንት አሳውቁኝ። ፎሎ ማድረግም እንዳይረሳ።